እና አዶናይ የተፈቱት በገዳ ስርዓት ነው በገዳ አባቶች ነው ያ ደግሞ የገዳ አባት ስርዓት ተመልከቱ ከሻቢያ ጋር እንዴት እንደሚተሳሰር በደንብ አስተውሉ ባይዘው በተለይ ኦሮሞ ብሔርተኞች ጽንፈኛ ሙኑ ማቱኑም ይሄን ስሙ አስተያየት ስጡበት በራሳችሁ እነ ማዛ መሐመድ በሚዲያቸው ዜና ፕራይም ዜና አድርገው አዶናይ የሚባል ልጅ ቲክቶከር የተፈታው በአባገዳዎች ነው እኔ አባገዳ አስፈትቶት ሊሆን ይችላል አይ ዶንት ኖ ይናገር እሱ ከሱ ቀጥሎ የተፈጠረውን ትርክት ግን አነብላችኋለሁ ሚዲያ ዜና የሆነ ነገር ነው ምነግራችሁ የኦሮሞ ጽንፈኛ አቶ ጀዋር ስማኝ ከሰማ ጆሮ ካለ ቲክቶከር አዶናይ የተፈታው በአባገዳዎች ሽምግልና ነው እሺ ይሁን እኔ መረጃ የለኝም እሱ ከሆነ ጥሩ ነው ውሳኔው የአገሪቱ ህግና ፍትህ በአንድ ብሔር ባህልና ወግ እየተሸነፈ መሆኑን ያመላክታል ይሄን ነው እየነገሯችሁ ያሉት መነሻው ምን ሆነች አባገዳ ዝርዝሩ ምን ሆነ ይሄኮ አዶናይ የሚባል ልጅ እኮ የተፈታው አባገዳ ብቻ ብላችሁ እንዳትወስዱት የአገሪቱ ህግ የአገሪቱ ፍትህ ተሸነፈ በአባገዳ በገዳ ስርዓት አባገዳዎች አይደሉም ኢሹ እሱ አይደለም ፖስት ትሩዝ ማለት ይሄ ነው በነገራችን ላይ ስለ ድህረ እውነት ነው የምናወራው ሁለቱም ድህረ እውነቶች ናቸው የቅድሙም ድህረ እውነት ነው ከ5000 ሰዎች በኋላ ያለ ድህረ እውነት ነው ይሄም ድህረ እውነት ነው ስሜት ኮርኳሪ መንፈስ ኮርኳሪ ሆኖ ሊምር የምታወሩት የተፈቱት እኮ በአባገዳ ነው አባገዳው ሽማግሌው ነው ብለ ሳታቆም የሀገሪቱ ህግ እኮ ተሸንፏል የሀገሪቱ ህግና ፍትህ ስርዓት ተሸንፏል በአንድ ብሔር ወግና ባህል የሀገሪቱ ህግ ተሸንፏል ሮሃ ሚዲያ የፋኖ አማራ ፋኖ ብሔራዊ ኃይል ባለቤት እንትን የፕሮፓጋንዳ ክፍል ኃላፊዋ የውጭ ግድ ፕሮፓጋንዳ ትመስለኛለች እነ ሮሃ ሚዲያ ማለት ውሳኔው በፌደራል ህግና ስርዓት በምትመራ ሀገር እንዲህ አይነት ተግባር መግባቱ ከባድ ነው ቶኪንግ አባውት አባገዳ እዚህ ጋር ያለው ይሄ ስለ አዶናይ ነው የሚያወራው ይቀጥላል ላንብብላችሁ የሁሉም ነገር መክፈቻና መዝጊያ ሆኖ እየመጣ ያለው በአባገዳዎች ጉዳይና ስርዓት ከነሱ ጋር ምንም አይነት ግንኙነት የሌለው እስርና ከነሱም ወገን ያልታሰረ በሌለበት ከማን ወገን ከነሱም ወገን ያልታሰረ በሌለበት ታሳሪን መፍታት ሲፈለግ መጀመሪያ አባገዳዎች ይግቡበት ማለት ግን ግራጋቢ ነው አባገዳዎች አስፈቱኝ የሚለው እሳቤ በሰዎች አእምሮ ውስጥ ቀድሞ እንዲመጣና የፍትህ ስርዓቱን ከገዳ ስርዓት ጋር ለማያያዝ ለኦሮሞ ብሔር ያልሆነው ጭምር ጫና ውስጥ የሚከት አሰራር ነው ይሄን ያለችው ማዛ መሐመድ ናት የማዛ መሐመድ ዜና ነው የብልጽግናው አገዛዝ ከቀናት በፊት ያሰረውን ቲክቶከር አዶናይ የተፈታው በአባገዳዎች አሸማጋይነት መሆኑ እየተነገረ ነው። በቅርቡ የፌዴራል ፖሊስና የአዲስ አበባ ፖሊስ በማህበራዊ ሚዲያ በተለይም በቲክቶክ ላይ የማህበረሰቡን ሞራልና እሴት የሚሸረሽሩ ተግባራትን ይፈጽማሉ ባላቸው ግለሰቦች ላይ የጀመረውን እርምጃ ተከትሎ በቁጥጥር ስር ውሎ የነበረው ቲክቶከር አዶናይ ከቀናት የእስር ቆይታ በኋላ ከእስር መለቀቁ ተረጋግጧል። አዶናይና ሌሎች 5 ቲክቶከሮች በፌዴራል ፖሊስ ወንጀል ምርመራ ቢሮ ወይም ሜክሲኮ ተይዘው
የነበረ ሲሆን ፖሊስ በጥርጣሬ ለያዛቸው ግለሰቦች የ14 ቀን የጊዜ ቀጠሮ ጠይቆባቸው እንደነበር ይታወሳል። ሆኖም ቲክቶከር አዶናይ ከእስር የመለቀቁ ሂደት ከቅርብ ቀናት ወዲህ እየተነሳ ካለው ጉዳዩም በሽምግልናና በምክር የመፍታት አዝማሚያ ጋር የተያዘ መሆኑ ተገምተዋል። ቲክቶከሩ ምሽት ላይ ከመለቀቁ አስቀድሞ ትናንት ታህሳስ 6 ሲወጡ የነበሩ መረጃዎች እንደጠቆሙት በአባገዳዎች አሸማጋይነት ይፈታል በሚል ነበር። በዚህም የተፈታው በአባገዳዎች አሸማጋይነት ነው የሚል መረጃ ወጥቷል። የሀገሪቱ ሕግና ፍትህ በአንድ ብሔር ባህልና ወግ እየተሸነፈ መሆኑን ያመላክታል የተባለው ይህ ውሳኔ በፌዴራል ስርዓት በምትመራ አገር እንዲህ አይነት ተግባር ውስጥ መግባቷ አደጋው ከባድ ነው ይላሉ። የሁሉም ነገር መክፈቻና መዝጊያ እየሆነ የመጣው የአባገዳዎች ጉዳይ ከእነርሱ ጋር ምንም አይነት ግንኙነት ስለሌለው እስርና ከእነሱም ወገን ያልሆነን ታሳሪ መፍታት ሲፈለግ መጀመሪያ አባገዳዎች ይግቡበት ማለትም ግራ አጋቢ ነው ይላሉ። አባገዳዎች አስፈቱኝ የሚለው እሳቤ በሰዎች አእምሮ ውስጥ ቀድሞ እንዲመጣና የፍትህ ስርዓቱን ከገዳ ባህል ጋር በማያያዝ የኦሮሞ ብሔር ያልሆነውን ጭምር ጫና ውስጥ የሚከት አሰራር ነው ተብሏል። ፖሊስ የሰማችሁ ነው። የነማዛ ዜና ይሄ ነው። የነማዛ ዜና ይሄ ነው። ምንም ራሳ በደንብ የሰማችሁት ይመስለኛል። ህግ ልክ ነው። እኔ እንዳልኳችሁ ነው። አባገዳ ያስፈታ አያስፈታ ሽማግሌ ይሁን አይሁን ማቀው ነገር የለም። ካረጉትም እሰየው። እሱን ተከትሎ የተሰራውን ዜና ነው እየነገርኳችሁ ያለሁት። እሱን ተከትሎ የኢትዮጵያ ህግ ተሸንፏል። አንድ በደንብ ያዙ። ይሄን ተሸንፏል የኢትዮጵያ ህግ። በማ ተሸነፈ ግን? እንደው በአምባገነን ተሸነፈ፣ በጸረ ዴሞክራሲ ተሸነፈ ምናምን ቢሏችሁ እኮ ኦኬ ትከራከራላችሁ። እንደሚሉት እንደነ አቱልዳ አንድ ግለሰብ ፈላጭ ቆራጭ ምናምን ቢሉ ይሻላል። የተሸነፈው በማን ነው? በአንድ ብሔር ተሸነፈ። የኦሮሞ ጽንፈኞች መልስ ስጡበት በዚህ ጉዳይ ላይ። ፖለቲካ የሚገባችሁ ከሆነ ማለት ነው። እየተሰራ ያለው ኔሬቲቭ አንደርስታንድ የምታደርጉት ከሆነ ከሻዕቢያ ጋር አስተሳስሩና ይሄን መልስ ስጡ። እያንዳንዷ ዜና ስትሰራ እንዴት ተደርጋ ኮይን እንደምትደረግ ማለት ነው። የኢትዮጵያ ህግ፣ የኢትዮጵያ ስርዓት፣ የኢትዮጵያ ፍትህ በአንድ ብሔር ተሸንፏል። በአንድ ብሔር ባህልና ወግ ተሸንፏል ነው ወይ? ውሳኔው በፌዴራል ህግና ስርዓት በምትመራ ሀገር እንዲህ አይነት ተግባር መግባቷ ከባድ ቀውስ ነው። ከዛስ የሁሉም ነገር መክፈቻና መዝጊያ፣ ሌላ ነገር የለም። የዛች ሀገር መክፈቻም መዝጊያም አባገዳነትና የገዳ ስርዓት ነው። ዜና ነው ይሄ። ከነሱ ወገን እንኳን ባይታሰር ከነሱ ወገን እኛና እነሱ ፋሺስቶች ናቸው ባይዘው። ከነሱ ወገን እንኳን ባይታሰር የሚፈታው አባገዳዎች ከገቡበት ብቻ ነው። ይሄ ደንበኛ የዘር ጭፍጨፋ መልእክት ነው። በነገራችን ላይ በግልጽ እንድታውቁት እንፈልግ። nothing to do with የአዶናይ መፈታት አለመፈታት፣ አባገዳዎች ገቡበት አልገቡበት አይደለም። አሁንም ልንገራችሁ፣ ከገቡበት እሰየው፣ እንኳንም አደረጉት። ማንም ሽማግሌ እንደሚገባው ዛሬ ይሰመጉ ሁሉም ፖለቲከኞች ይፈቱ በእርቅ ይፈቱ ብሏል። ይሰመጉ እንትን ነው አባገዳ ነው ከሆነ አላቅም። አሃቭ ኖ ክሉ፣ የለኝም መረጃም መጠየቅም አልፈልግም። ባይዘው አባገዳ ነው ያስፈታ ያላስ መጠየቅ ይችል ነበር፣ አልፈለኩም። ግን ኮንሴፕቱን እንድትይዙት ነው። አገሪቷ በአንድ ብሔር ተሸንፋለች። የአገሪቱ ህግ፣ የአገሪቱ አሰራር፣ የአገሪቷ ፍትህ፣ የአገሪቱ አጠቃላይ ፌዴራሊዝም
በአንድ ብሔር ባህልና ወግና አሰራር ተሸንፈዋል። ይሄ ነው እያለ ያለው። ይሄ ነው እየሆነ ያለው። ልብ ያለው ልብ ይበል።